ማንኛውም የዛሬው ቪዲዮአችን ይሄን ይመስላል። አረ ዘጋው ያሳይ ይቻላል። እና ጋይስ አሁን ቀጥታ ደግሞ ወደ ዛ 4 ኪሎ እንገባና ኪሴን በሚፈትሽ ሂሳቡ እንግዲህ የሮቤል ዩቲዩብ ቤተሰቦች እንዴት አላችሁ? ኢትስ ቢግ ቦይ ሚስተር ሚራክል ነኝ። ቤት ውስጥ ገብተናል። እንግዲህ እንደተባለው ቤት ውስጥ ገብተን እርጥባቸውን ቼክ ልናደርግ ነው። ሜቢ እርጥብ ነው ሮቤል? ምንድን ነው ያለው? ሮባ አይ እንትን ነው የራስህ ዩቲዩብ ነው እንግዲህ እንትን ነው ይሄ ነው። ቆይ በኋላ አንተ መጀመሪያ ተናገር። እንግዲህ ዛሬ ኪሴን በሚፈትሽ ዋጋ ታሙላላን ለመጋበዝ ጭራሽ ተጋባዥ ነኝ እኔ። የሳይ ተጋባዥ ነኝ። ልክ ነህ። ብቻ ልጋብዛት ይዣት መጥቻለሁ። በምክንያት ነው ጋብዝ 1500 በመግባቷ ዩቲዩብ ላይ 1500 አልፈሻ 1600 ነው። በ1600 ምክንያት ለሱ ነው። እኛም 60 ቀን እና በሱ ምክንያት ነው ያረዳለች። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብርሃም ፋስት ፉድ በኋላ ቤቱን ታነሳላችሁ አለ ከፈለክ እና ይሄን ይመስላል። ተከታተሉ ስንበላ እንግዲህ ሜኗችን ዚስ ምን ለመብላት ግን ያሰብክ? ያው ጾመኛ ነን። እርጥብ በዳቦ ቂጣ እኔ አልበላ። እሺ እርጥብ በቂጣ ምን አለው ግን ቂጣ ውስጥ ምን አለው? ያው ድንች ነው። ድንች ካቻፕ ሌላ ምን አባ ይኖራል? የጾም ሻወርማ ምን እንጠይቋል? የጾም ሻወርማ እና የጾም ሻወርማ ቺፕስ ግን አሁን አዲስ ነገር እንሉ ሞክር ነው ስለዋል እንደ ሀሳብ ማለት ቺፕስ ሁለት ፍሬ አዲስ ነገር እንሉ ሞክር ደስ ይለኛል። ምን ትሞክሪያለሽ? እኔ እንጃ የጾም ቦሪቶ ሻወርማ ብሞክር የጾም ሻወርማ ብሞክር ሙዴ ነው። ምን እንዳያስጠላሽ ብዬ እንዳያስጠላሽ። እሺ ጋይስ ምግቡን እንዘዝና ተመልሰን እንገናኛለን። እንግዲህ ጋይሶች አብርሃም ፋስት ፉድ እንዳሰው ይሆናል አይደል? እና ኪሳችሁን ብዙ አይጎዳው። በእውነቱ ከሆነ ኪሳችሁን ብዙ አይጎዳው። ምን አዘዘ? እኛ የጾመኛ ነን ብለናችኋል እንደምታውቁት። እርጥብ ዳቦ በጣም እወዳለሁ እና ዳቦ በጣም እወዳለሁ። እርጥብ በዳቦና ሞክረን አናውቅም። የጾም ሻወርማ ሞክረናል። እንግዲህ ፕራይሶቹን እዚህ ጋር እንደምታዩት አሪፍ ዋጋ ነው ያላቸው። እንዳለ መታችሁ አብርሃም ፋስት ፉድ ሞክሩት። በልተን ደግሞ የቴስቱን ጣዕሙን እንነግራችኋለን። በዚሁ አጋጣሚ ይህንን አካውንት አፕግሬድ እናድርገው እባካችሁ። ይመቻችሁ። መብራት ጠፋ። ቦሪ ሻወርማ እና እርጥብ ኖርማል እርጥብ ነው። ይሄን ይመስላል ምግቡ። ምንድነው ነጭ ነገር? እግዚአብሔር ይወቅ። ልጠይቃችሁ ማዮኔዝ አይደለም። በዚህ አጋጣሚ መብራት ጠፍቶ ነው። መብራት የለችም መሰለኝ። ፍላሽ ላይ ያመራ ነው እና ይሄን ይመስላል ፈውሱ። እሺ ቴስት እናድርገው። አይመስልሽም? እንሞክረው እስቲ። ግን ይሄንን ማዮኔዝ አይደለም አይደል? ይሄንን ነጩን ነገር ብንጠይቅ ደስ ይለኛል። ሮቤል እንጠይቀዋለን። ስንመጣ እስከዛ እንጠብቅ። ኦኬ ስለዚህ አንተ ምንድነው ግን ማለት ነው? ኧረ እባካችሁ በቃል ያበደ ነው። በጣም እሪት አድርጓለች። ሪል ታደርጓለህ። ማርያምን አሪፍ ነው። ማርያምን ከአሁኑ ደግሞ ሬት እንዳታደርግ። አይ ድመት አይችልም ልትቀናቀኝ ደግሞ በዚህ መጣሽ።
መታችሁ ሞክሩት። በዚህ አጋጣሚ ፕሮሞሽን አይደለም ነገር አይደለም ጀስት ፍሪ ራስሽን አቀርሺ። አይ እኔ ካሜራማን ነው ዛሬ። ሮባ እንዴት አየሻት? ማርያም በጣም ጸደይ ነው። ከ10 9.5 ለምን ቴናሮፍቴን አሰጠው? ከዚህ የበለጠ ቀምሼ ስለማውቅ ባይዘው የጾም ሸዋርማ ነው። ገና ደግሞ የዳቦም ይቀራል። አቅም አለሽ? የምን? አይ እኔ እየጠገብኩ ነው። ለድመቷ ብንሰጣት በቃ እንሰጣት። አይ በቃ ካሜራውን እናጥፎና ካሜራው ሲጠፋ እንሰጣታለን። ለማንኛውም ግን አሪፍ የጾም ሸዋርማው እንዴት አገኘው? ነው የፍስኩን አንድ ቀን መተን እንቀምሰዋለን። የጾሙን ግን ወደኗል። ምንድን ነው ያለው? በዚህ ጾም ወቅት መታችሁ ቀመሱት። ያለው ፍላፍል አለው። ከዛ ውጪ የማናውቀው ይሄን ነው አላወቅነው። ሜን ግባት እንግዲህ ምንድነው? ማዮኒዝ እንደሆነ አላወቅንም፣ ግን አሪፍ ምግብ ነው። ሸዋርማ፣ ፍላፍልና ካቻፕ በድንች ጸድ እና በቂጣ እና መታችሁ ሞክሩት። ኦኬ በእኔ ዩቲዩብ እያያችሁት ያላችሁትን ምግብ መታችሁ መሞከር አለባችሁ። እያንዳንዳችሁ ይመቻችሁ። ቀጣዩ ደግሞ ወደ ዳቦ እርጥብ ነው። ይህ እንግዲህ ሁላችንም ሰፈር ውስጥ የምናገኘው ነው። እባክህ ለድመት አንስታት አጥፎ ካሜራው ለካሜራማኑ ግን ቢበለው ደስ ይላል። ካሜራማኑ በቃ ይብለው ካሜራማኑ። እሺ ይብለው። እንግዲህ ጋይስ ተራው ደግሞ ለእኔ ተሰጥቷል። ሁላችንም ሰፈር ውስጥ የምናውቀው ዳቦ በእርጥብ ሬት ልናደርገው ነው። እንግዲህ በዚህ አጋጣሚ የጾም ሸዋርማውን ቴናሮፍቴ 10 ከ10 ሰጥቼዋለሁ። አይም ሶ ኤክሳይትድ። ከዛ መጀመሪያ ስትጀምሩ ማለት 0.5 ነው። መጀመሪያ ስትጀምሩ እርጥቡ እንደዚህ ትይዙትና እዚህ ጋር አንነቱ የማይታወቅ ግብአት አለ፣ ሶስ አለ እና እንደዚህ ታደርጉትና ለድመቷ ይስጣል። በቃ ለድመቷ ምን ሆንክ? ቃሪያው ነው መሰለኝ አልቻልኩም። ቃሪያ አልወድም። ባይዘው አለ ደግሞ አለው እኮ ማርያም የሚያቃጥል ሶስ ምንም አልወድም። ማርያምን ምንም ስፓይሲ እና ታዲያ የስፓይሲ ኑርሱን እንዴት ልታደርገው ነው ታዲያ? ይዛችሁኝ በቃሪዛ። ቀጣይ ደግሞ ያሰብነው የስፓይሲውን ቻሌንጅ ነው። ቦታው ድረስ ሄደን እንግዲህ ስፓይሲውን እንሞክረዋለን። ታምራትን ይችላል ሁሉንም ብሏል። ምን ስፖንሰር? አዎ እሺ። እና እንግዲህ እሺ አባቴ ውሃ ተገግሙ። አንተ ይሄን ያላቃጥሎ ነው ከባድ ነው ማርያም። እና የሚያቃጥል ነገር እስቲ የምታውቁ አገናኙኝ። እየበላሽ በቃ አዙረው ካሜራ ወደ እኔ ዳግሞ። ጋይስ እንግዲህ ዘጭ ነው ያልኩት። ዘጭ ማርያም ጨርሰናል። እርጥቡ የሸዋርማው እንደነገርኳችሁ እንደውም ትቼዋለሁ። ቴራ በቃ 10 ሰጥቼዋለሁ። ኦኬ ይሄኛውን 7.5 ወር 6 አይ ዳቦ በዳቦ አይነፋማ አይመጣው ሜቢ። እሺ ምንድን ነው ግን በጣም ያቃጥላል። ሶፍት በሶፍት ሆነ ጠረጴዛው አቃጥሎኛል። እኔም ግን ጸዴ ነው ተመችቶኛል። ማዘና ብቻ ከሞላ ጎደል አሪፍ ነው። አብርሃም ፋስት ፉድ 5 ኪሎ 4 ኪሎ። አይ ስንወጣ ቤቱን በደንብ እንትን እናደርገዋለን። መብራት ስለጠፋሽ ነው ጋይስ። እንግዲህ በትንሹ እንደምታዩት አቃጥሎኝ እኮ እና ተመችቶኛል። አንተ ስንት ሰጠኸው? እኔ 6 አውት ኦፍ 10 6 ከ10 ሰጥቼዋለሁ። ግን በዚህ አጋጣሚ ካሜራ ውስጥ እየገባው ስላልሆነ በጣም ይቅርታ። ስንወጣ እንገናኛለን። ፊቱ እንዳይገባ ደብሮኝ በአሁኑ ካሜራማኗ ልሁን ብዬ ነው። ብቻ ከሞላ ጎደል በጣም ተመችቶኛል። አብርሃም ፋስት ፉድ ለጾምም ለፍስክም የሚሆን ቤት ነው። ባይዘው ፕራይሱም አይጎዳም። የኪስ የተመጣጣ ነው። ስንት ብር ነው አጠቃላይ የመጣብን? ወደ ስንት ነው?
እስቲ አንድ የጾም ሸዋርማ እዚህ ጋር እንደምታዩት 200 ብር 120 አጠቃላይ 370 ብር 370 ነው የመጣው። ከዛ የውሃ ዋጋ አለ 40 ብር መሰለኝ ይዛል። ለማንኛውም ጋይስ ሂሳብ እንደዛ ነው። ያ 40 ብር ነው ብቻ መጥቷል ሂሳቡ። ተመችቶኛል። መታችሁ ሞክሩት። ይሄንን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በዚህ ዓመት 500 የመግባት ሀሳብ አለኝ። አስገቡኝ። ይመቻችሁ ያደርጋል። ዛሬ ግን መብራት ጠፍቶ እንዴት ነው የሚደብረው? ጨለማ ቤት አሪፍ እኮ ነው ታዲያ። ጋይስ እንግዲህ እንካ ያዝ ከፍ አድርገው። አንተ ምንድን ነው የመሰልኩት? ከፍ አድርገው። ምንድን ነው የመሰልኩት? ምን መሰልክ? እንግዲህ በዚህ አጋጣሚ ጋይስ ቤቱ እዛ ጋር ነው፣ ካላያችሁት እዛ ጋር የሚታያችሁ ነው። ገና ሲጀምር እንትን አላላላችሁም ነበረ፣ ግን የኔ ዩቲዩብ አይደለም በሱ ዩቲዩብ ምን እንደምሰራ እያያችሁ እና ጋይስ ገብተን እንግዲህ ሬት አድርገነው ነበረ። ሮቤል ዛሬ እየተሽኮረመመሽ ነው ትንሽ። አይ መሽኩር አሞኛልን በዛ ላይ ጋይስ፣ ለዛ ነው እንደዚህ ፊቴን ያነሳችሁ ትላል። ዝበል ጋይስ ሬት አድርገነዋል፣ ሁለቱንም ሬት አድርገነዋል። አይከፋም። በተለይ የጾም ቦሪቶ የሳይ ይቻላል። እና ጋይስ አሁን ቀጥታ ደግሞ ወደ ዛ 4 ኪሎ እንገባና ምን ትሰራለህ አንተ? ጸዴ ቲክቶክ ላይ መሰራት የሆነች ቪዲዮ አለች፣ ገብታችሁ ይወት ከስር ያስቀምጥላችሁ። ያበደ ቻሌንጅ መጥቷል። በዚህ አጋጣሚ ሰብስክራይብ ያላረጋችሁት ከስር አስቀምጥላችኋለሁ። ይበረራል ነው የምላችሁ። እና ጋይስ ምንድነው ቤቱ ስሙ ምንድን ነበር? አብርሃም ፋስት ፉድ የነበረን ቆይታ ይሄንን ይመስላል። እስቲ ሁላችሁም አብርሃም ፋስት ፉድ ይችላል በሉ። ቀጣይ ደግሞ እንደዚህ ብላችሁ በፕሮሞሽን እንድንመጣ እርዱን። ፕሮሞሽን አሁን ከፍለን ነው የበላ ነው። ቀጣይ ፕሮሞሽን እንድናደርገው እና ደግሞ ጊቫዌ ይኖረናል ከዚህ ቀጥሎ። ጆሮዬ ነው ጊቫዌ። ለማንኛውም ጋይስ የምትላችሁ ነገር ካለ በላችሁ። ለማንኛውም የዛሬው ቪዲዮአችን ይሄን ይመስላል። አረ ዘጋው በቃ እሺ። በዚህ አጋጣሚ ጋይስ እከፍላለሁ ብሎኝ ማለት እኔ ፉል ከቨር የከፈልኩት ማርያምን በል እኔ አይደለሁ እንዴ? ማርያምን በላ። አጠቃላይ ስንት ነው? 350 ብር ነው እስከ ውሃው። አጠቃላይ 400 ብር። አይ 50 ብር ተርፎናል። 400 ብር ሰጠን 350 ብር የዚህ ደደብ ችግር ማለት እና አንድ ሸዋርማ የጾም ሸዋርማና አንድ የጾም እርጥብ እስከነ ውሃው 350 ብር ነው የከፈልነው። ኢትስ ናት ቺፕም አይደለም ቬሪ ኤክስፔንሲቭም አይደለም። የሆነ ሚዲየም ላይ ነውና ለሁሉም ኪስ የሚሆንና ላንቺም ለኔም ለሁላችንም የሚሆንና ለኢትዮጵያ ፒፕል ይሆናል። እና ጋይስ በዚህ አጋጣሚ እዚህ ጋር ቪዲዮአችን ይብቀ ይላል። አይናችን መጥፎ ነገር እያየ ስለሆነ ዛሬ በሮቤል ዩቲዩብ ነው የመጣ ነው። ቀጣይ ደግሞ በምን ስፓይስ ቻሌንጅ አተ ቀወጠው ይላል። የዛሬ ቪዲዮአችን ይሄንን መስል ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን አካውንት እንግዲህ እባካችሁ እናሳድገው። ሌላ ምንም መመላችሁ የሆነ የቲክቶክ እርዳታ ጥሪ ታደርጓል እና የዛሬ ቪዲዮአችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ በድጋሚ እንዳይረሳ። ራይዝ ይላል እና